ስዕሏ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበኩዓኪ እምአርዌ ነአዊ ተማህፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ። ጋይስ ታብታብ እያደረጋችሁ ታብታብ ጋይስ እንዴ አቺማን እንዴ አይ ታብታብ እያደረጋችሁ ቀለሙን ያው ቀለማችንን ገዝተን መተናል። ያቺን ስል ፋና የምናረጋት ይመቻችሁ ጋይስ። ተረችወት ብራዘር ነው እየጸለየ አይ ቤታችን የጸሎት ቤት ነው ጋይስ። ይመቻችሁ። በቃ ከጨረስን በኋላ እንገናኛለን። ቤቷን ካሩን እግዚአብሔር ይመስገን። እንዴት ነው? ውጭ ነበርክ እንዴ? ምን ነው ውጭ ለኔ አልተፈቀደም እንዴ? አይ እንደዛ እንኳን ማለት አይደለም። ያው አንተ እንደውትሮ ውሎ በቤት ውስጥ ከስልህ ጋር ነው ብዬ ነው። እሱስ እውነትህን ነው። ዛሬ ግን ወደ ገበያ ወጥቼ ነበር። ቴክኖሎጂው በሚገርም ሁኔታ የቀመሟቸውን ምርጥ ቀለማት ነው ያገኘሁት። ይህ የገረጣና የደበዘዘ ስል ሁልጊዜ የሚያሳዝነኝ ነበር። እድሜ ለእነዚህ ውብ ቀለማት። ዛሬ እንደገና አድሰዋለሁ። ብርሃኑ ፍንትው ብሎ እስኪወጣ ድረስ አስውበዋለሁ። ጀመስ ተጠንቅቅ እንጂ ከስሩ ላንቺም ተቀለም ተጣብኝ እንዳታረግ። አሮ ምን እየሆንክ ነው? ሰኑን አንጣው እንጂ ደግሞ ልትወስደው ነው። ብሎኝ መጣ። ኧረ ዞር በል ከዚህ። ማንንም አናግሬ አይጠበቀኝም። ይሄ ስል ለማለት ከዚህ ይህ ስል ለእኔም የእናቴ ስል ነው። ማናችንም ብንሆን ላይ ስል እኩል መብት አለን። የተሰጠን የልጅነት መብትማ ለጥፋት ስትጠቀምበት ዝም ብያለሁ። ገባ? ጥፋቴ ምንድን ነው? እቃሽ የለበሰውን ስል ላጽዳው፣ እንደገና በቀለማት ላስውበው። ዳንጎ ይታይ ስላልኩት ጥፋተኛ እባላለሁ? ዲማስ እስኪ አትዋሽ። ይህ ስል አንድ ቀን ቆርሾ ወይም ጥቅሻ ልቶት አይተው ታውቃለህ? አታውቅም። ምክንያቱም በዚህ ስል ፊት ሁልጊዜ ምን ያለ ተረጋጋሽ አሩ ተረጋጋሽ። አንድ ጥያቄ ልጠይቅ። ይህ ስል የተሳለበትን ዓመተ ምህረት አይተኸው ታውቃለህ? በጣም እኮ አርጅቷል። ይህ ስል የተሳለበት ዓመተ ምህረትና ዓመተ ዓለም አይንን ጋርዶ ውበቱን እንዳትከልለው። እስኪ አስተውለህ ተመልከት። ከዚህ ስዕል የሚፈነጥቀው ብርሃን ጨለማን እንደሚሰነጥቅ የጠዋት ጉም። ስለዚህ ይህ ስዕል ያረጀ ሳይሆን የእድሜ ባለጠጋ። አንተ እንዳልከው ይህ ስዕል በዚህ ውበቱ ላይ ዘመኑ ያፈራቸውን እነዚህን ምርጥ ቀለማት ቢያገኝ ምን ሊመስል እንደሚችል ገምት ነው። አንተ የምታወድሳቸው እነዚህ ቀለማት አንድ የፀሐይ ትኩሳት ሲነካቸው ወደ ብረትነት የሚቀየሩ የወርቅ ቅብ ናቸው። ይህን የእናቴን ስዕል የተሳለበት ቀለም ግን በዘመን ትኩሳት ተፈትኖ እንደ ወርቅ እየነጠረ እየደመቀ የወጣ እውነተኛ ወርቅ ቀለም። ስለዚህ እዚህ እውነተኛ ወርቅ ቀለም ላይ ሐሰተኛውን መደረብ መቼም ቢሆን አትችል። አየህ አይደል ምን ያን ኋላ ቀር እንደሆንክ። ከኩራዝ አልፈን አምፖልን ባየንበት ጊዜ አንተ ግን አምፖሉን እያጣጣልክ ኩራዝ ላይ እንዳፈጠጥክ ነው። ዘመናዊነት ይግባ እንጂ። ዘመናዊነት ማለት ማንነትን ማጥፋት ሳይሆን ማንነትን ማጉላት። ግልብና ድንቅ የሆነው ከዚህ ጥበበኛ መስለን ለመታየት ወይ ይህን ስዕል የተሳለበት ቀለም ከየትኛው እጽዋት እንደተቀመመ ታውቃለህ? አላውቅም። አየህ መቼም ቢሆን አትወቅ ልታውቅ እንደማትችል። ይህ ስዕል ከምን እንደተዘጋጀ ማን እንዳዘጋጀው ውበቱን ጠብቆ እስከዛሬ ድረስ ለምን እንደቆየ ትናንት ከነበሩት አባቶች ጠይቀህ ብትረዳ ነው። ዛሬ ማንም እንደፈለገ እየተነሳ የበጠበጠውን ቀለም ካልነካውበት ብለህ አትነሳም። ይህን ስታደርግ ደግሞ እኔ መቼም ቢሆን ቆሜያለሁ። ምንድን ነው ቆሜ ላይ የምትለው? ምን ልታደርግ ነው? ይህ ስዕል ለእኔም የእናቴ ስዕል ነው።
ማናችንም ብንሆን ላይ ስል እኩል መብት አለኝ። እናቴን እንደፈለኩኝ አድርጌ የማደስ መብት አለኝ። እንደ ጥላ እሾህ ሆኖ ከሚወቀጡት ለጋሽ ልጅ እናቴን የመጠበቅ ግዴታ ነው። ገባ? አይነት እያየ እንደገና አትሳታል። መቼም መጠን ለነገሩ የሁለታችሁ መባት አንድ ነው። ድምጻችሁ ከውጭ ድረስ ነው የሚሰማው። ቆይ ምንድን ነው ነገሩ? ማርትዬ እንኳን መጣሽ። የኔ ተመልከች፣ ያ ስሌማን ነው። የትኛው? ማርትዬ ያን ስል ከመጀመሩ ነው የምታውቂው? ከተወለድኩባት ቀን ጀምሮ ምንድነው ጥያቄው? ግን ሊገባኝ አልቻለም። አስረዳሻለሁ ማርትዬ።
የእናታችን ስዕል እንደ አዲስ ቢታደስ ውብ ሆኖ ቢሳል ምንድነው ችግሩ? የእናታችንን ስዕል ለአንድም ለመጨረሻ ጊዜ የሳላት አባታችን እኛ ልጆቹ በምንረዳበት መልክ የእናታችንን ስዕል ውብ አድርጎ ስለሰጡ ነው። ታዲያ ከዚህ ሚስጥር ጥበብ ይልቅ ለምንድን ነው አጉል ሌላ ነገር የምታመጡ? ስለዚህ ይህ ስዕል ማንም ሊያድሰው የማይችል ገባ? ወይ በዚህ ነው የምትጣሉት? ቆይ የእናታችን ስዕል እንደ አዲስ ቢታደስ ምን ችግር አለው? ማርቲ አንቺን ኦ ማይ ጋድ ተረጋጋ። ይህ ግዴለሽነትና ምን አለበት የሚል መደምደሚያችን እኮ ቀባሉ ቢያስቀር። ነይ ተመልከች። ከዚህ ስዕል ከዚህ ከእናታችን ስዕል ላይ የደመሰሰ ቀለም አለ? የለም። እሺ የተበላሸ ቀለም አለ? የለም። ሰሌዳ ውስጥ ተውቋል? አልተፋቅ። እሺ ይሄ ስዕል የሚገልጸው ማን ነው? ምን ጥያቄ ያለው? እናታችንን ነው። ጥሩ። በትክክል እናታችንን የሚገልጽና የሚያስረዳ ከሆነ የትላንት ማንነቷን ዛሬ ካገኘነው ምስሏ ጋር ይስተካከል ሲባል ምክንያቱን ያልጠየቅሽው ለምንድን ነው? እውነቱን እኮ ነው። ቆይ ለምንድን ነው እናታችን ታደሰ? ጥሩ ጥያቄ ነው። ተመልከሽ ማርቲ፣ ያ የእናታችን ስዕል የአሳሳል ጥበቡ ውስብስብ ስለሆነ ሰዎች እንዳዩት ቶሎ አይረዱትም። ስለዚህ ቀለል ባለ መንገድ ስዕሏ እንደገና ታድሶ መቅረብ ይኖርበታል። ቅድም እንደነገርኩ የእናታችንን ስዕል ማንም ሊስሉ አይችልም። ይህ ስዕል ምን ሆኖ ነው የሚታደስ? ጥሩ ሀሳብ ነው። የእናታችን ስዕል እንደ አዲስ በመታደሱ እንደ አዲስ የሚያንጸባርቅ መልክ ከያዘ የስዕሏ ውበት ያያትን ሁሉ የሚማርክ ከሆነ እኔ በበኩሌ በጣም ነው ደስ የሚለኝ። አስተውሉ። እናታችንን የሚያውቅ ያውቃል። የእኛ እናት እንደ ማንኛውም እናት አይደለች። ይቺ አፈጀች የሚሏት ማማ ከሷ ከሩቅ ያለ ከስሏ ብርሃን የሚወጣው ማለት አራትን ይጣል ልጅሽ ልሁን የማይላት እዩኝ ብላ ሳይሆን እናት ብሎ ይመጣል። ቦናን ሚመስል ዛዛ የታኗ ሚናን ይገዛል ዝማሬ ልጓጓ
የምትሉት ትክክል ነው። ነገር ግን እስኪ እየሆነ ያለው ተመልከቱት። ከኛው አጥር ግቢ ከእናታችን በራፍ ላይ ከአባታችን እግር ስር ቁጭ ብለው የአሳሳል ቀለም ጠበል የተማሩ እልፍ ልጆች አልነበሯትም? ነበራት። ታዲያ ዛሬ እነዚያ ልጆች የት ገቡ? የተማሩት የቀለም የአሳሳል ጥበብ ኋላ ቀር ሆኖባቸው ስዕሏን እንደ አዲስ እናድስ ባሉ ተገፍተው ጠፉ። እሺ አሁን ስለ እናታችን መጨቃጨቁን ትተን እነዚያ የጠፉትን ልጆች እንፈልጋቸው። የራሳችንን ጥፋት በእናታችን ላይ እናድርግ። ቆይ እነዚህ ልጆች ከጠፉ ስንት ዘመን አለባት? ገና የማማን ወስ በቅጡ ሳይገቡ አይደል የጠፉት? ስለ ማማ ከገጿ ባለፈ ስለ ውስጡ ወሷ መች ተረክ ይባስ ብለን ደግሞ እነሱን ለመመለስ የእናታችንን ካላደስን ነው ይላል። ለመሆኑ እነዚህ ልጆች ከሄዱበት ተመልሰው ሲመጡ የሚያዩት የትኛው ገጿል? ያ ድሮ የሚያውቁትን መልኳን አጥፍተን ብንጠብቃቸው እውነት የሚቀበሉን ይመስላችኋል? ያ ድሮ የማያውቁትን መልኳማ በዘመናዊ የአሳሳል ትምህርታቸው መጥቀው በየቡና ቤቱ ግድግዳ እርቃን ገላ መሳተፍ ነውበት። ለማንኛውም ይህ በእናቴ ስዕል ላይ የተቃጣውን ዘመቻ መቼም ቢሆን አልቀበል። እኔም ግራ እየገባኝ ነው። ምን ነገራችሁ ሊገባኝ አልቻለም። ያወቅሽ ግራ ትገኝ ይልቁንስ ጊዜ የሚያረግብሽ ይላችሁ ከእናንተ ጋር ከምጨቃጨቅ ዞር ማለት እንመርጣለሁ። ማርቲ ልጅ ነው። ማርቲ እጅግ በጣም አዝናለሁ። አንድ ስዕል ከሚታደስ ይልቅ የገዛት ወንድሞች ቢጠፋ የምትመርጥ ሰው ነው። ቆይ አንተ የአባታችን ቱኑና እውነተኛ ቃል ጠፍቶ ነው እንደዚህ ስርዓትንና ሕግን ለማድረስ ታጥቀ የምትከራከር? እንዴት የሌሎች ብትት አያሳስበኝም። አዛኝ ቅቤ አንጓቻ ለገሬስ አንተ አይደለም እንደ አንደኛው ናት። እኔ ናት ነው ነበር። ምን ማስረጃ አለ? ታገብረ ታስታውቃለህ። መልካም መስሎ የሚታየው ፍሬ ሲቀምሱት መምራሩ የማይቀር ይህ መራራ ፍሬ ደግሞ ለቅሞ ለሚበላው በሽታ። ስለዚህ ቆርጠጣለሁ እያለ ፍሬ አይደለም መራራ መርዛማ እንኳ ቢሆን መብቴን ከመጠቀም ዓላማዬን ከማሳካት የእናቴን ምስል ከማደስ ምን ያግደኛል? ዴማስ ከማንነቱ ውጭ ለሆነኛ ለሚብለጠለቅ አቡላለም ግቡሳቱ ይህ እንደውም የሚያበራ ረቂቅ የሆነ ስል ከየትም ሸምተህ ባመጣኸው የማይረባ ቀለም እንድትነካው በፍጹም አልፈቅድም። ይልቁንስ አባታችን ቀምሞ ባቆየልህ ቀለም የራስህን አሻራ ብታሳልፍ መልካም። ለአሁኑ ግን ከዚህ ስዕል ላይ ዓይንህንም እጅህንም አንሳያለሁ። በፍቅርና በትህትና እንድንኖር አይደለም አባታችን ያስተማረን። ለምን ትሰልፈኛለህ? ዲማስ እኔ እየሰለፍኩ አይደለም፣ እውነታውን ነው የነገርኩህ። ሌላም ደግሞ የሚመሩነት ልንገር። እንዳንተ አይነቱ ስርዓትህንና ሕግን እናድስ አዋቂህን የሚሉትን ኬተኞች እንዲህ በመባል ይገለጣል። እነዚህ በመልካም እርሻ ላይ ጠላት የፈራቸውን ክዳዶች፣ የክፉ ልጆች፣ ሐሰተኞች፣ ውሾች ወይም ወንበዴዎች ይባላል። ዴማስ አሁንስ ምሳር በዛፎች ስር ተቀምጧል። መልካም ፍሬን የማያፈራ ዛፉን ሊቆረጣል፣ ወደ እሳትም ይጣል እና አንተስ ከየትኛው ወገን? ይህችን ስል ካላደስኩ ብለህ ድርቅ የምትል ከሆነ አንተም ተቆርጦ ወደሚጣሉት ወገን መሆን በፍጹም የማይቀር ነው። ገባህ? በቃ ከዚህ በላይ ትናገር ያፈቅድልህ። የእናትን ስንዋደ ያው ትችላለህ። ቤቱም ይስፋ። ከንቱ ልጅ ገፍትሮት ይሄዳል። ከንቱ አሮን ምን ነው? ምን ነክቶሃል አሮን? እንዴት እንደዚህ ልክ ያልሆነ ንግግር ትናገራለህ? ወንድምህ አጥፍቶ ቢሳሳት እንኳ አንተ ከሱ የተሻልክ ሆነህ መገኘት ሲገባህ ልብ የሚሰብር ንግግር ትናገራለህ አሮን? ይኸውልህ እንደዚህ የመረረና የከረረ የሰዎችን ልብ የሚሰብር ቃል ከክርስቲያኖች አንደበት መውጣት የለበትም። ይቺ ስዕል ካላደስኩ ብሎ እኮ ነው እየተከራከረኛል። ቆይ ይቺ ስዕል ምን የሚታደስ? እስኪ አስተውሎ ይመልከቷል። ይኸውልህ አሮን አዳምጠኝ። በንግግራችን የተነሳ ማንም መሰናከል የለበትም። ንግግራችሁ የተገራ ይሁን አይደል የሚለን መጽሐፍ። ለዚያ እኮ ነው። ስለዚህ ማንም ያልተገባ ንግግር ወይም ደግሞ የማይገባ ስራ ሲሰራ ብናየው በፍቅር ቀርበን ልናስተምረው፣ ልንመክረውና ልንገስጸው እንሞክር እንጂ እንደዚህ በቁጣ ተናግረነው ከጉባኤው እንዲበተን አናደርገው። ቅዱስ ጳውሎስስ ደግሞ በዚህ በመጀመሪያዊቱ መልእክቱ ላይ እንዲህ አይደል የሚለን? ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እየተናገራችሁ
በአንድ ልብና ደግሞ በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ በመካከላችሁ መለያየት እንዳይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ እለምናችኋለሁ ይለናል አሮን። በእርግጥ ስዕሏ የተቀነበበችበት የተሳለችበትና የተሰራችበት ነገር ሁሉ የማንነታችሁ መገለጫ ነው። ለእኔም ደግሞ ማንነቴ ነው። እናም ደግሞ ዛሬ ወንድሞችህ ስዕሏን ካልቀየርናት፣ ስዕሏን ካላደስናት ብለው ቢመጡ አንተ ግን እንደዚህ እሳት ጎርሰህ እሳት ለብሰህ ሳይሆን በእርጋታ በትዕግስትና ክርስቲያናዊነት በተሞላበት መንገድ ተቀብለህ ምን ላይ እንደተሳሳቱ ልታሳያቸው ሞክር እንጂ በቁጣ አትመልሳቸው። ለዚህ ደግሞ አባቶችህን ምሳሌ ማድረግ ትችላለህ። ተመልከት፣ አባቶቻችን በጥንት የነበሩት ሊቃውንቱ አርዮስ፣ መቅዶኒዎስ፣ ንስጥሮስም ተነስተው በምዕመናኑ ላይ የክህደትን አረም የጥርጥርንም ደግሞ መርዝ ቢዘሩ አባቶቻችን ግን ምንድን ነው ያደረጉ? በሃይማኖታቸው ጸበልነት በትምህርታቸው መድኃኒትነት ምዕመናኑን ከገበባቸው ከመጣባቸው ጥርጥር እያዳኑ እየመለሱ እነዚያን የሳቱትንም ደግሞ አምጥተው ጠርተው ወደ እነሱ አስጠግተው መክረው ዘክረው አስተምረው አልሰማ ሲሏቸው ነው ጉባኤ ሰርተው ከሃይማኖት ከአንድነቱ ለይተው ያወገዟቸው። ስለዚህ አሮን አንተም ብትሆን ወንድምህን ማምጣት አለብህ። በእኔና በአንተ ድክመት የተነሳ ማንም ከስዕሉ ስር ከህብረታችን መለየት የለበትም። በል ስዕሉን ስጠኝ። ስለዚህ ስዕል አባታችሁ የነገረኝ እናንተም ደግሞ ገና ያላወቃችሁት ብዙ ምስጢር አለ። እሱን በአንድነት እነግራችሁ ዘንድ ሂድና ወንድምህን ዴማስን ይዘኸውና የቀረውን ምስጢር አስረዳችኋለሁ። አንዱ ተሰደደ፣ አንዱ አጎበደደ፣ ገሚሱ ጨከነ። ደጄ በደም ርሶ በሳር ጎዘጎዘ። የሐዘኔን ድንኳን በደስታው ከለለ። የሙሽራን ዜማ በልታው ሰወረ።
ገሚሱ በጽናት ከአንቺ ፊት እያለ ሰማዕት ነኝ አለ። ናቡቴ ተጣለ፣ ናቡቴ ቆሰለ። ስለ ሕዝቡ ብሎ መርዶክዮስ አለ። ማቁን ነሰነሰ፣ ጥቁሩን ለበሰ። ህብረት ደጅ ጠፋ፣ አንድነት ራቀ። ሕማማት ላይ ሆኜ ከበሮው ደመቀ። በሐማ ኑፋቄ ነጩ ልብስ ጠለቀ። ፈራጅ አንተ ነህ፣ ፍትህን እሻለሁ። እንደ አቡነ ጴጥሮስ ልጅ እፈልጋለሁ። ናቡቴ ልጄ፣ እኔን ስትል ኖሮ ሳጠፋ ከደጄ ቀድመኝ ተሰዋ ሆነ እውነት ልጄ። ናቡቴ የአባቶችን ርስት ያረሳ፣ የኤልዛቤል ምድር ፈጽሞ ያረታ፣ የገነት ሙሽራ ሰማዕት ያንተ ነህ። ፈጽሞ እንዳይከፋህ። መከፋት ካለበት ፈሪውን አይክፋው። የጌዲዮንን ጦር መከተል ያልቻለው ከገለዓድ ተራራ ፈርቶ የተመለሰው አስመሳዩ ይክፋው። የወገኖቹ ሞት ከቁብ ያልቆጠረው ለመስባሹ ስጋው ቅድሚያ የሚሰጠው በውዳሴ ከንቱ እውነት ለጠፋበት ስልጣንና ዝና የማያልፍ መስሎት ጆሮው ለተዘጋ ዓይኑ ለማያይለት እውርን እውር አይመራውም ሲባል ቃሉን ሰምቶ ለጎረፈለት የዴማስን መንገድ ልቡ የከጀለለት እርሱ ግን ወዮለት። ለእኔ ግን ሙሽራዬ ይመጣል። እውነተኛው ፀሐይ ዳግመኛ ይወጣል። እርሱ መቼም አይተወኝም። እውነተኞቹ ልጆቼም መቼም አይተውኝም።
Let